ሰበር ዜና የአማራ ክልል መንግስት ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈጸሙን ገለጸ። የአማራ ክልል መንግስትና ከአማራ ፋኖ ህዝባዊ ድርጅት አፋሕድ ጋር የሰላም ስምምነት ማድረጉን አስታወቀ። የክልሉ መንግስት ኮሚኒኬሽን ከደቂቃዎች በፊት በይፋዊ የፌስቡክ ገጹ ባጋራው መረጃ በክልሉ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት መደረጉን ገልጿል። ኮሚኒኬሽኑ በመረጃው ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉን ጠቁሟል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል ነው ያለ ሲሆን አክሎም ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ብሏል። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑ ተገልጿል። በሌላ በኩል የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው ተነግሯል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀለ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላት ረቡዕ ህዳር 24 2018 ዓ.ም ምሽት አራጉር እንደርታ ከተባለ ቦታ ተነስተው ሐሙስ ዕለት በአስተዳደሩ ህንፃ ላይ ከበባ የፈጸሙት የሰራዊት አባላቱ የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸው የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው ቀርተዋል። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎቹ ያመለከቱ ሲሆን በዚህም ሳቢያ በመቀለ ነዋሪዎች ዘንድ ስጋት ፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑ የተገለጸ ቢሆንም ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን መረጃዎች አመልክተዋል። ነገር ግን በውይይቱ ውስጥ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስለመኖራቸው የታወቀ ነገር የለም። የአርሚ 31 ታጣቂዎች በክልሉ መስተዳድር ህንፃ ዙሪያ ከበባ በፈጸሙበት ጊዜ በአካባቢው የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎች ገልጸዋል። እንዲህ ያለው የትግራይ ኃይል አባላት ተቃውሞና ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም በክልሉ ዋና ከተማ መቀለን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበር ተዘግቧል። እንዲሁም ታጣቂዎች የድምፀ ወያነ ጣቢያ፣ ትግራይ ቴሌቪዥን እና መቀለ ኤፍኤም ሬዲዮ ጣቢያ አካባቢ ያላቸውን ኃይል ስለማጠናከራቸው እንዲሁም ሰማዕታት ሐውልት አካባቢ የቀላል መሳሪያ ተኩስ ተሰምቶ እንደነበር ታውቋል። በአሁኑ ሰዓት መቀለ ከተማ የተረጋጋ ሁኔታ ያለ ቢሆንም ቀጣይ ምን ይፈጠራል የሚለው ብዙዎችን ያሰጋ ሆኗል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ ብለዋል። ታጣቂዎች በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግሯቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀለ ነዋሪዎች ተናግረዋል። ታጋዮች ደሞዝ ስላልተቀበሉ ትላንትም ከፍተኛ ውጥረት ነበር። ትላንት ከተማ በሙሉ በጸጥታ ኃይል በልዩ ሁኔታ ስትጠበቅ ነው የዋለችው ሲሉም አክለዋል። ታጋዮቹ ዛሬ ያሰሙት መፈክርም የለም። መሳሪያቸውን በቡድንና በግል እየያዙ ትላንት ማታ ተበትነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደር ቢሮ ያመሩት መሳሪያ አልያዙም። መሳሪያ የያዙትን በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ሲሉም ተናግረዋል። በተጨማሪም የትግራይ ኃይሎች ከምክትል ፕሬዝዳንቱ ጋር ንግግር ቢያደርጉም የፕሬዝዳንት ጽሕፈት ቤትን ለቀው ለመውጣት ፈቃደኛ አለመሆናቸው ተገልጿል።